ከእግራችሁ በታች በጥልቁ ጨለማ ውስጥ ምን ተደብቆ ሊሆን ይችላል? ሰዎች ከላይ በደስታ ይሄዳሉ፣ ይስቃሉ፣ ይገበያያሉ። ከእነሱ ጥቂት ሜትሮች በታች ግን ብርሃን የማይደርስበት አየሩ የናፈቀው ለዘመናት የሞቱ ሰዎች ነፍስ የሚንከራተትበት ሌላ ዓለም አለ። ዛሬ ወደ ስኮትላንድ ውቧ ከተማ ኤዲንበራ እንጓዛለን። ነገር ግን ወደ ላይኛው ከተማ ሳይሆን ከከተማዋ በታች ወደሚገኘውና የአውሮፓ አስፈሪ ስፍራ ወደሚባለው ወደ ኤዲንበራ ቮልትስ። ታሪካችን የሚጀምረው በ1788 ዓመተ ምህረት ነው። በከተማዋ የሚገኘውን ሳውዝ ብሪጅ የተባለውን ድልድይ ለመደገፍ ከድንጋይ የተሰሩ 120 ትላልቅ የመሬት ውስጥ ክፍሎች ወይም ቮልቶች ተገነቡ። መጀመሪያ ላይ የታቀደው ለነጋዴዎች መጋዘን፣ ለጫማ ሰሪዎችና ለተለያዩ ሱቆች እንዲሆኑ ነበረ። ነገር ግን አንድ ትልቅ ስህተት ተፈጠረ። ድልድዩ ውሃ የማያሳልፍ ሆኖ ስለተሰራ ዝናብ በጣለ ቁጥር ውሃው ወደ ታችኛው ዋሻዎች ይፈስ ጀመር። ክፍሎቹ በሙሉ በጭቃ በእርጥበትና በሻጋታ ተሞሉ። ነጋዴዎቹም ዕቃዎቻቸው እየተበላሹባቸው ስለተቸገሩ ቦታውን እየለቀቁ ሸሹ። ቦታው ባዶ ሆነ። ነገር ግን ለረጅም ጊዜ ባዶ ሆኖ አልቆየም። ነጋዴዎቹ ሲወጡ የከተማዋ እጅግ በጣም ድሃ የሆኑ ሰዎች፣ ቤት አልባዎች፣ ሌቦችና ወንጀለኞች ይህንን ጨለማ ዋሻ መኖሪያቸው አደረጉ። እስቲ ያስቡት፣ ምንም አይነት የተፈጥሮ ብርሃን የለም፣ ንጹህ አየር የለም፣ ፍሳሽ ማስወገጃም የለም። በሺዎች የሚቆጠሩ ሰዎች በጠባብ ክፍሎች ውስጥ ተፋፍገው ይኖሩ ነበር። በሽታና ረሃብ ዋሻውን ወረረው። እዚህ ዋሻ ውስጥ የገቡ ብዙ ሕፃናትና አዋቂዎች የቀን ብርሃን ሳያዩ በጨለማ ውስጥ ሕይወታቸው ያልፍ ነበር። ነገር ግን ከሁሉ የሚያስደነግጠው ሌላ ታሪክ ነው። ሬሳ አውጪዎቹ በወቅቱ በኤዲንበራ የሕክምና ትምህርት ቤት የሰዎችን አስክሬን ለጥናት ይፈለግ ነበር። ታዋቂዎቹ ተከታታይ ነፍሰ ገዳዮች በርክና ሄር ሰዎችን እየገደሉ አስክሬናቸውን ለሕክምና ትምህርት ቤት ይሸጡ ነበር። ብዙዎች እንደሚያምኑት እነዚህ ነፍሰ ገዳዮች ሰለባዎቻቸውን ያፈኑና አስክሬናቸውን የሚደብቁት እዚህ ማንም በማያየው የኤዲንበራ ቮልትስ ጨለማ ክፍሎች ውስጥ ነበር። በ19ኛው ክፍለ ዘመን አጋማሽ ላይ መንግስት ቦታው እጅግ አደገኛ መሆኑን ስላወቀ በሩን በግንብ ዘግቶ ለ100 ዓመታት ተረሳ። በ1980ዎቹ ግን ዋሻው በድጋሚ ተገኘ። ዛሬ ቦታው ለጎብኚዎች ክፍት ነው። ነገር ግን እዚያ ውስጥ የሚገቡ ሰዎች የሚናገሩት ነገር ሰውነትን ያንቀጠቅጣል። በብዛት ከሚታዩት መናፍስት መካከል ዘዋችማን በረጅም ካፖርት የተሸፈነ በትላልቅ የብረት ጫማዎች እየተራመደ ሰዎችን የሚከታተል የረጅም ሰው ጥላ። ወደ እሱ ሲጠጉ የአየሩ ሙቀት በከፍተኛ ሁኔታ ይሞቃል። ትንሹ ጃክ የጎብኚዎችን እጅ የሚይዝ፣ ልብሳቸውን የሚጎትት የቀዝቃዛ ሕፃን ልጅ እጅ ይሰማቸዋል። የኤዲንበራ ቮልትስ የሰቆቃ የጭካኔና የሞት ታሪክ በውስጡ የያዘ የድንጋይ መቃብር ነው። እናንተስ እዚህ ዋሻ ውስጥ ለአንድ ምሽት ብቻችሁን እደሩ ብትባሉ ምን ያህል ብር ቢከፈላችሁ ፈቃደኛ ትሆናላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ታሪኩ ከተመቻችሁ ቪዲዮውን ላይክ ማድረጋችሁንና ለተመሳሳይ አስደናቂ ታሪኮች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።